መጽሐፈ ሲራክ ምዕራፍ 13 ከጓደኛ ስለመጠበቅ። አደሮ ማር የዳሰሰ ሰው በእርሱ ይያዛል፣ ትዕቢተኛ ሰውንም ወዳጅ ያደረገ እንደርሱ ይሆናል። የከበደ ሸክምን አንስተ በራስ አትሸከም፣ ገንዘብህንም ከሚበረታብህና ከባለጸጋ ገንዘብ ጋር አትጨምር። የሸክላ ድስት ከብረት ድስት ጋር ቤት አንድ ይሆናል። እርሷ መጥታ እርሷ ትጮኻለችና እርሷም ትሰበራለችና። እንደዚሁ ሁሉ ባለጸጋ እርሱ ይበድላል፣ እርሱም ይቆጣል። ድሃ ግን እርሱ ይገፋል፣ እርሱ ይለማመጣል። የምትጠቅመው ነገር ቢኖር ወደ እርሱ ያቀርብሃል፣ ብትቸገር ግን ከዚያ በኋላ አያይህም። ገንዘብ ቢኖርህ ካንተ ጋር አንድ ይሆናል፣ ያንተንም ይጨርስልሃል፣ ዳግመኛም አያመሰግንህም። አንተን የሚፈልግበት ግዳጅ ቢኖረው ያባብልሃል፣ ብዙ ተስፋም ይሰጥሃል፣ ይስቅልሃል፣ በጎ ነገርም ይነግርሃል። ምን ትፈልጋለህም ይልሃል፣ በመብሉም ይሸነግልሃል። አንድ ጊዜ፣ ሁለት ጊዜ፣ ሦስት ጊዜ ያስትሃል። ከዚህም በኋላ እንደማይሰማህ ወደ ኋላ ይመለሳል። ቢያይህም ይስቅብሃል፣ ራሱንም ይነቀንቅብሃል። እንዳያስትህና እንዳያታልልህ ከእንዲህ ያለ ሰው ተጠበቅ። በደስታህም መካከል ሐዘን አታግባ። ባለጸጋ ያዘዘህን ለጊዜው እሺ በለው፣ ቢጠራህም እምቢ አትበለው። ፈጽሞም ይወድሃል። አትራቅ አትሳትም፣ ነገር ግን እንዳይዘነጋህ ፈጽመህ አትራቀው። ከእርሱም ጋር ነገርን አታብዛ፣ በነገሩ ብዛት ይፈትንሃልና። ካንተም ጋር የሚስቅ መስሎ ይመረምርሃል፣ በነገሩ ብዛት አትመነው። መታሰሩና ጥፋቱ ያሳዝነውምና የባልንጀራውንም ምስጢር ለሚያወጣ ሰው ይቅርታ የለውም። ከገዳይ ጋር ትሄዳለህና እወቅ፣ አጥብቀህም ተጠበቅ። ከብት ሁሉ ዘመዱን ይወዳል፣ ሰውም ሁሉ ባልንጀራውን ይወዳል። ፍጥረቱ ሁሉ እንደ እርሱ ካለ ፍጥረት ጋር አንድ ይሆናል፣ ሰውም የሚመስለውን ይከተላል። ተኩላ ከበግ ጋር ቤት ወዳጅ ይሆናል፣ ኀጢአተኛ ሰው ከጻድቅ ሰው ጋር እንዲሁ ነው። ውሾችን ከጅቦች ጋር ማን ያስማማቸዋል? ድሃውንስ ከባለጸጋው ጋር ማን ወዳጅ ያደርገዋል? የሜዳ አህዮች የአንበሶች አደን ናቸው፣ እንደዚሁም ሁሉ ባለጸጋ ድሃውን ይቀማዋል። ትዕቢተኛ ሰው ራሱን የሚያዋርደውን ሰው ይጸየፈዋል፣ እንዲሁም ሁሉ ባለጸጋው ድሃውን ይጸየፈዋል። ባለጸጋ ቢፍገመገም ወዳጆቹ ይደግፉታል፣ ድሃ ግን ቢወድቅ ባልንጀሮቹ ይረግጡታል። ባለጸጋ ቢወድቅ ብዙ ሰዎች ያነሱታል፣ ክፉ ቢናገርም ነገሩን ያቀኑለታል። ድሃ ግን ቢስት ይረግሙታል፣ በጎ ነገርም ቢናገር አያደምጡትም። ባለጸጋ ቢናገር ሁሉ ዝም ይላል፣ ቃሉንም ያደንቁለታል፣ ነገሩንም እስከ ደመና ያደርሱለታል። ድሃ ግን ምንም በጎ ነገር ቢናገር ይህ ምንድነው ይሉታል፣ ቢሰነካከልም ያዳፉታል። ኀጢአት ሳትሠራ ባለጸግነት መልካም ነው፣ ኀጥእ ድህነቱን በአፉ ያክፋፋታል። ደስ ቢለው ቢያዝንም የሰው ልቡ ፊቱን ይለውጠዋል። ደስ ያለው ልቡና ምልክቱ ብሩህ ገጽ ነው። ደክመህ የጥበብን ምክር ታገኛለህ።